ጤና ይስጥልኝ ተማሪዎች እንዴት ናችሁ? ሰላም ነው። ይሄ የሶስተኛ ክፍል የአፋን ኦሮሞ ምዕራፍ 3 ኦቤክሲሱ ራስን ማስተዋወቅ የሚል ነው። ራስን ማስተዋወቅ ስንል አንድ ሰው ከራሱ ስንጀምሮ ቤተሰቡን አጠቃላይ የትምህርት ሁኔታውን የምናገርበት ነው። ይሄ ምን ይባላል? ኦቤክሲሱ ይባላል። ኦቤክሲሱ ራስን ማስተዋወቅ ማለት ነው። በዚህ መሰረት መጽሐፋችሁ ላይ እንዳለው በቆና ሰዲ ኦቤክሲሱ ምዕራፍ 3 ራስን ማስተዋወቅ በረኖ ቶኮ ትምህርት አንድ ታገፈችሁ ፊ ዱባችሁ ማዳመጥና መናገር የምንነው ግልጋላ ቶኮ መልመጃ አንድ የሮ በርሲሰን ወከም በርሲስቱን ኦቤክሲሰን ታገፈችሁን ኦፍ ቤክሲሳ መምህሩ ወይም መምህሯ ራሷን ስታስተዋውቅ በማዳመጥ ራሳችሁን አስተዋውቁ። በዛ መሰረት ራሳችሁን አስተዋውቁ የሚል ነው ማለት ነው። አሁን መምህሩ ራሱን እያስተዋወቀ ነው። በዛ መሰረት ራሳችሁን ታስተዋውቃላችሁ ማለት ነው። መቃንኮ በርሲሳ ኬምቦኒን ጀደማ ስሜ መምህር ኬምቦኒ ይባላለሁ። መቃን አባኮ ሁንዱማ ጀደማ መቃን የአባቴ ስም ሁንዱማ ይባላል። መቃ ማለት ስም ነው። አባ ማለት አባት ነው። ሁንዱማ ጀደማ መቃን ሀደኮ ሀደ ማለት እናት ማለት ነው። መቃን ሀደኮ ሜቲ ጀደምቲ የእናቴ ስም ሜቲ ይባላል። ኡምሪንኮ ወጋ ድግደሚሸን እድሜ 25 ነው። ኦቦሎታ ዲራ ለማፊ ዱበረ ሰዲን ቀባ ሁለት ወንድሞችና 3 እህቶች አሉኝ። ወንድም ዲራ ምንለው ወንድ ማለት ነው። ሁለት ለማ ሁለት ነው። ሴቶች ዱበረ ሰዲ 3 ማለት ነው። ሰዲ ስንል 3 ነው። ስለዚህ 3 እህቶችና 2 ወንድሞች አለኝ እያለ ነው ማለት ነው። በረቶታ አፋን ኦሮሞ ኩታ ቶኮፋን በርሲሳ የአንደኛ ክፍል ተማሪዎችን ነው ማስተምረው ይላል። በዚህ መሰረት ራሳችሁን ማስተዋወቅ ነው። መቃንኮ ምልካኢና ጀደማ ስሜ ምልካኢና ይባላል። መቃን አባኮ አብዲሳ ጀደማ የአባቴ ስም አብዲሳ ይባላል። መቃን ሀደኮ ሶሬቲ የእናቴ ስም ሶሬቲ ይባላል። ኡምሪንኮ ወጋ ቶርባ እድሜ 7 ዓመት ነው። ኦቦላ ዲራ ለማፊ ዱበረ ቶኮን ቀባ 2 ወንድሞችና 1 እህት አለኝ። ኩታ ቶኮፋን በረዳ አንደኛ ክፍል ነው የምማረው። ኩታ ማለት ክፍል ነው። አንደኛ ያው ቶኮፋዳ በረዳ ማለት የምማረው ማለት ነው። ሁለተኛ ሴቷ ራሷን ታስተዋውቃለች። መቃንኮ ፌኒትን ጀደማ ስሜ ፌኔት ይባላል። መቃን አባኮ ሞቱማ ጀደማ የአባቴ ስም ሞቱማ ይባላል። መቃን አደኮ ቢሊሴ ጀዳ የእናቴ ስም ቢሊሴ ነው። ኡምሪንኮ ወጋ ሰዴቲ እድሜ 8 ዓመት ነው። ኦቦሌቲ ዱበራ ቶኮ ቆፋን ቀባ 1 እህት ብቻ ነው ያለችኝ። ኩታ ቶኮፋን በረዳ አንደኛ ክፍል ነው የምማረው። መቃን ኬኤኝ አሁን ደግሞ መጠያየቅ ነው። ግልጋለ ቶኮ ፈኬኛ ከነመረት እንዳውን ኦፍ ኢብሳ በተሰጠው መሰረት ራሳችሁን አስተዋውቁ ይላል። ምዕራፍ 1 መቃን ኬኤኝ ስም ማን ነው? መቃንኮ አቤል ጀደማ ስሜ አቤል ይባላል። መቃን ኬኤኝ ማለት ስም ማን ነው ማለት ነው። መቃን አባኬ ኤኝ የአባቴ ስም ማን ነው? መቃን አባኮ ኬቤኪ ጀደማ የአባቴ ስም ኬቤኪ ይባላል። መቃን ሀደኬ ቲ ኤኝ የእናቴ ስም ማን ነው? መቃን ሀደኮ ቲ ያድኔት ጀደማ ኦቦላ ሜቀ ቀብዳ ስንት ወንድሞች አሉ? ኦቦላ ዲራ አፉሪፊ ዱበራ ለመንቀባ 4 ወንድሞችና 2 እህቶች አሉኝ። ኡምሪን ኬሜቃ እድሜክ ስንት ነው? ወጋ ቶርባ 7 ዓመት። ኩታ ሜቃ በረታ ስንተኛ ክፍል ነው የምትማረው? ኩታ ቶኮፋን በረቻ ጅራ አንደኛ ክፍል ነው እየተማርኩ ያለሁት። በረኖ ለማ ዱብሱፊ በሬሱ ትምህርት 2 ማንበብና መጻፍ ግልጋለ ቶኮ ሰገሎታ ገባባ ቁቤወን እራ ኢጃረመን ዱብሱን ደብተረ ኬሰን እረቲ በሬሳ
ከሆሄያት ወይም ፊደላት ያነበባችሁትን ድምጾች ደብተራችሁ ላይ ጻፉ። ቁቤ ዱቢፈማ ተነባቢ ፊደላት ባ ቁቤ ዱባቺፍቱ አ ሰገሌ ገባባ ባ ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኤ ቤ ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኢ ቢ ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኦ ቦ ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኡ ቡ። ይሄ የሚያሳየው ሆሄያት ወይም ተነባቢ ሆሄያት አናባቢ ፊደሎች ሲጨመርባቸው ድምጻቸው እንደሚቀያየር የሚያሳይ ነው። እነኚህ ደግሞ ገባባ ወይም አጭር የምንላቸው ናቸው። ደብል ሲሆኑ ደግሞ ድምጻቸው እንደዛው ይቀየራል ማለት ነው። ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ አለማ ሁለት አዎች ስንጨምር ባ ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኤ ሁለት ኤዎች ስንጨምር ቤ ይሆናል ማለት ነው። ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኢ ሁለት ኢ ስንጨምር ቢ ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኦ ሁለት ኦዎች ስንጨምር ቦ ረዘም ይላል። ቁቤ ዱቢፈማ ባ ቁቤ ዱባቺፍቱ ኡ ቡ ይሄ ረዘም ይላል ማለት ነው። ከዚህ የምንረዳው በኦሮምኛ ውስጥ ሆሄያት ለምሳሌ አናባቢ አንድ ሲሆን የመጀመሪያውን ሆሄ ሲይዝ ሁለት ሲሆን አራተኛውን ይይዛል። ለምሳሌ ባ ላይ አ ስንጨምር ባ ይሆናል። ሁለት አ ስናረግ ባ ስንል አራተኛውን ይይዛል ማለት ነው። ስለዚህ በእንደዛ አይነት ሁኔታ ድምጻቸው ይቀያየራል። ቤም ኢም ሲሆን ተመሳሳይ ሁኔታዎች ረዘም ማለት ነገር አለባቸው። እሺ አሁን ገጽ 19 ላይ ያለው ከገጽ 20 ጋር ትንሽ ተቀያይሯል። ለማንኛውም ግልጋላ መማአ መልመጃ 2 ኤ ቁቤወን ከነሜ ፈኪ ወሊን ወሊት ፍሮምስ የተሰጡትን ፊደላት ከስዕሎቹ ጋር አገናኙ ነው የምለው። አንድ ቁጥር አ የሚያሳየው አበባ ነው፣ አባቦ። ሁለት ቁጥር ባቡራ። ሶስት ቁጥር ጫ ለኮፍሰ ሰዲ ጫ ጩምቦ ገንፎ አይነት ነው፣ ጩምቦ ይባላል። ለኮፍሰ አፉር ዳክዬ። ለኮፍሰ ሸን ኤሌ ምጣድ ማለት ነው። ለኮፍሰ ጀሀ ፍላ ማበጠራ ማለት ነው። ለኮፍሰ ቶርባ ገሞ ማለት ፎቅ ማለት ነው። ጀቾታ አርመንገዲ ሰገሌ ኦልካሱን ዱቢስ። ከዚህ በታች የተሰጡትን ቃላት ድምጻችሁን ከፍ አድርጋችሁ አንብቡ ነው የምለው። ጀቾታ። እሺ አባቦ አበባ ነው በፊት ለፊት ያለው። ባቡራ ባቡር ነው። ጩምቦ ከፊት ለፊት ያለው ጩምቦ የገንፎ አይነት ነው። ዳክዬ ኤሌ ምጣድ፣ ፍላ ማበጠሪያ፣ ገሞ ፎቅ። ቁቤወን ኬሳ ህረተን ጉቲ በሪስ የጎደሉትን ፊደላት ሞልታችሁ ጻፉ ይላል። ፈኬኝ ዳሽ ብሎ ባቦ ይላል። አባቦ፣ ባቡራ፣ ጩምቦ፣ ዳክዬ፣ ኤሌ፣ ፍላ፣ ገሞ ይህንን